ቤተክርስቲያንን በእጃችሁ ዳብሳችሁ ለምንድን ነው የምትሳለሙት? ቤተክርስቲያን ደጅ ላይ ለምንድን ነው የምትሰግዱት? ለቤተክርስቲያን ለምንድን ነው ሰላምታ የምትሰጡት ብለው ፕሮቴስታንቶች ሲጠይቋችሁ እንደዚህ ብላችሁ መልሱላቸው። እኛ ኦርቶዶክሳውያን በሐዋርያት ቅብብሎሽ የምናምን ከመጽሐፍ ቅዱስ የማንጨምር የማንቀንስ ትክክለኛ ክርስቲያን ነን በሏቸው። ብርሃነ ዓለም ቅዱስ ጳውሎስ እንደዚህ ብሎአል በሏቸው። እኔ የዓለማቱን ንጉሥ የጌቶቹን ሁሉ ጌታ እንደመሰልኩኝ እናንተ ደግሞ እኔን ምሰሉ ስላለ እኛ ቅዱስ ጳውሎስን እንመስለናል በላቸው። የሐዋርያት ሥራ ምዕራፍ 18 ከቁጥር 22 ላይ እንደዚህ ይላል። ወደ ቂሳርያም በደረሰ ጊዜ ወጥቶ ለቤተ ክርስቲያን ሰላምታ ከሰጠ በኋላ ወደ አንጾኪያ ወረደ። ማን? ቅዱስ ጳውሎስ። ለማን ነው ሰላምታ የሰጠው? ለቤተ ክርስቲያን። ሌላው ደግሞ ቤተ ክርስቲያን ለምንድን ነው በእጃችሁ ዳብሳችሁ የምትሳለሙ ብሎ ሲጠይቋችሁ ኦሪት ዘጸአት ምዕራፍ 30 ከቁጥር 22 አንብቡ በላቸው። እግዚአብሔር ሙሴን እንዲህ ብሎ አዘዘው በላቸው። ከድንኳኑ ጀምረ በውስጥ ያሉትን ንዋያተ ቅድሳት በሙሉ ዘይት ቀባ ይላል። ከዛ ቀድሳቸው። እነሱም የነካ ሁሉ ቅዱስ ነው። ማን የነካ? እነሱን የነካ ቀድሳቸው ብሎ ከጀመረ በኋላ እነሱን የነካ ምን ይላል? ቅዱስ ነው ስላለ እኛ የእግዚአብሔርን ቃል የምንከተል እንጂ የእግዚአብሔርን ቃል ምንጨምር ምንቀንስ አይደለንም በሏቸው። ለምንድን ነው ቤተክርስቲያን ደጅ የምትሰግዱ ሲሏቸው እንደዚህ ብላችሁ መልሱላቸው። በቅድስናው ስፍራ ለእግዚአብሔር ሰገዱ ተብሏልና በላቸው። መዝሙረኛ ዳዊት ላይ ምዕራፍ 95 ላይ አንብቡ በላቸው። ሌላው ዳዊትም ከምድር ተነስቶ ታጠበ በላቸው፣ ተቀባም፣ ልብሱን ለወጠ፣ ወደ እግዚአብሔርን ቤት ገብቶ ሰገደ ይላል። የሰገደው ማለት ለእግዚአብሔር ቤተ መቅደስ የእግዚአብሔር ማህደሪያ ነው። አባት እኛም የእግዚአብሔር ቤተ መቅደሶች እንደሆኑ ሁሉ ቤተክርስቲያንም ራሷ ክርስቶስ ነው። እምን ሰግደው ለክርስቶስ ነው።